ጤነኛ ነው ብዬ አላስብም። የሟች የባምላክ አባት ነኝ። ቆሙልን ለፈለገ እኔም ፈለገ ነኝ በሉ ሸር ታረጋዋል አታረጋውም ነው ጥያቄ። ከግንባሩ በታች ሁለት አይን ያለው ሰው ቢመጣ የመጀመሪያ ድርጊት ምንድነው? ጤነኛ ነው ብዬ አላስብም። ጤነኛ ነው ብላታስ? በመጀመሪያ ደረጃ ሰውየውን በትክክል አየዋለሁ። ከዛ የሚፈልገውን ነገር ጠይቀዋለሁ። መደንገጥ ትረጋግጣለህ? ያው ደንግጬ ስቃለሁ ከዛ አሮጣለሁ። ያው ገረማለሁ አየዋለሁ። ትገረማለህ? እሑድን በኢቢኤስ ላይ እንታወቃለን የሚለውን ፕሮግራም ማን ነው የሚያቀርበው? ሰይፉ። አንድ ሰው የዞን ምስል ብናሸክመው ምን ይሆናል? እስማ ምን ያይሽ መሸከም አይችልም። ዞን እኮ ትልቅ ግዙፍ ሰው ግዙፍ ስለሆነ መሸከም አይችልም። እንዴ ይከብዳል፣ በጣም ይከብዳል። አዎ በጣም አይችለውም። እንዴ በጣም ከባድ ነው እኮ ይከብዳል። አዎ አየርና ውሃ ምን አይነት ቀለም አላቸው? የራሳቸው ከለር። ውሃ ከለር አለ አየር ግን ከለር የለም። የአይን ፍቅር ምናችንን ነው የሚይዘው? መጀመሪያ አይናችንን ከዛ ልባችንን አለባበስና ኤክስተርናል ቁንጅና። የአይን ፍቅር አይን ከኪሳራ የምናተርፋቸው ነገሮች የሚለው መጽሐፍ ባይሸጥ ደራሲው ምን ከሰረ ይባላል? መጽሐፉ ባይሸጥ እንደኔ ሁለተኛ ምዕራፍ ላይም ኪሳራ ውስጥ ይወርቃል። እውቀቱ ያው አስተማሪ ስለሆነ ማለት። ዶሮ የቤት እንስሳ ነው የምትባለው ወይስ ምንድነው የምትባለው? ዶሮ የቤት እንስሳ ነች። የቤት እንስሳ ነች ዶሮ። ወፍስ? ወፍ የዱር ዶሮ የቤት እንስሳ ነው። እርግጠኛ ነህ? እንደኔ እንደዛ ነው። እሺ ወፍስ? ወፍ የአራዊት እንስሳ ነው። በግ ምናምን መሰለኝ የቤት እንስሳ። እናንተ ግን ጓደኝነቱ አላስቆማችሁም፣ ባላንስ አድርጋችኋል ማለት ነው። ጓደኝነት 3 አመት በትዳር አራኛ አልተጋባንም። ቆይ እንዴ አስፈዱኝ ይላችሁ ነው ዘመኑ ሰው አይደለም። እሺ ስለዚህ አሁን እናንተ አብራችሁ ኑሩ ምትባሉት ፊያንሲ ኢቤስ ዛሬውን ድሯችኋል። በቃ አመሰግናለሁ። ዩሊያ እናርገው የኬክ ፕሮግራሙን ነገ ገናም እስከሚገዛ አልጠብቅም። ለዛ አንተ ግን ምን አድርጌ ነው ጠላኸኝ እንዴ? እንዴ ለምን ጠላሽ? ቻውሽ ወዲን በለሽ ራታነ በዛመደንገቴ ተደብቄ ኖርኩኝ ለቅም ይሆን እንዴ ሌላ ድንበር ወጣች ሰማዩ ደመቀ አዲስ ነገር አጣፍላኔ አዲስ ራቀ እንዴ አልገሽምሽ ምን ሻው አመሰግናለሁ። እኔ ግርማ በጋዝ እባላለሁ። የሟች የባምላክ አባት ነኝ። ዛሬ አሁን ለምሳሌ እኔ ደስታ ብቻም ሳይሆን ሀዘንም ጭምር ነው። ምክንያቱም በእናትም ከመፈጸሙ አንፃር በአባትም በህፃንም ከመሆኑ አንፃር ያው ፍርዱም ላይ እንደተመለከታችሁት እጅግ በጣም ራሷን መከላከል የማትችል እናቷን በምርጫ መርጣ ትኖር በነበረች ልጅ ላይ በመተባበር የፈጸሙት ትልቅ ወንጀል ነው። ይሄ ዛሬ የተሰጠው ውሳኔ በኢትዮጵያ ውስጥ የምንጠብቀው የሴቶችና የህፃናትን በደል ጭምር ሊያስቀር የሚችል አብሪ ብርሃን ያፈነጠቀ ጊዜ ነው ማለት እችላለሁ። ለብዙዎችም ይሄ ደውል ነው ብዬ አስባለሁ። ምክንያቱም ወላጆችም ጭምር ሌሎችም ጭምር ህብረተሰቡም እንደዚህ አይነት ወንጀልን መልሶ እንዳያስበው እንዳይፈጽም እንደዚህ አይነት ቅጣቶች አስተማሪ ናቸው፣ እጅግም አስፈላጊ ናቸው። ኢትዮጵያ ትደርስበታለች ብለን ከምናስበው አንዱ ህፃናት አድገው ተስፋ ኖሯቸው እንግዲህ የሀገር ተረካቢ መሆን ሲችሉ ነውና እንዲህ አይነት ድርጊት የሚፈጽሙ ሰዎች ከህግ እንደማያመልጡ ወንጀለኞች ከህግ መሸሽ እንደማይችሉ ምንም ጊዜ ቢፈጅም አድካሚ ተስፋ አስቆራጭ ቢሆንም እስከ መጨረሻው ድረስ ግን በህግ መተማመን እንደሚገባ እጅግ በጣም የተማርኩበት እኔም እንግዲህ ይሄን ያየሁበት ቀን ነው ማለት እችላለሁና የድሬዳዋ ፖሊስ ኮሚሽን አቃቢ ጽሕፈት ቤት ያደረጉትን እልህ አስጨራሽ ከወንጀሉ ስብስብነት አንፃር በጣም ስውር ቤት ውስጥም ከመፈጸሙ አንፃር ይሄንን አጉልቶ አውጥቶ አሳይቶ በህግ አንፃር ተቀባይነት እንዲኖረውና ለዜጎችም
ተስፋ ሰጪና አስተማሪ እንዲሆን በማድረግ ረገድ የድሬዳዋ ፖሊስ ጽፈት ቤትን እጅግ አድርጌ ማስመስገን እፈልጋለሁ። የአቃቢ ሕግ ጽፈት ቤትን ሌሎችንም እንደዚሁ በዚህ ጉዳይ ተባባሪ የነበሩትን በአጠቃላይ ለመላው ኢትዮጵያውያን ይሄ ትልቅ ውጤት ነው ማለት እፈልጋለሁ። አካባትና ሊጠብቋት የሚገባ የአንደኛ ተከሳሽ ልጅ እና የሁለተኛ ተከሳሽ የእንጀራ ልጅ በመሆኗ በቅርብ ዘመድ የተፈጸመ ወንጀል በመሆኑ በወንጀል ሕግ አንቀጽ 84 አንድ ሰ መሰረት እንዳለ የቅጣት ማክበጃ ምክንያት ተደርጎ እንዲያዝ። 3 ተከሳሾች ድርጊቱን የፈጸሙት ራሷን ከጥቃት መከላከል የማትችል የ11 ዓመት ሕፃን ልጅ ላይ በመሆኑ በወንጀል ሕግ አንቀጽ 84 አንድ ሰ መሰረት እንደ አንድ ተጨማሪ የቅጣት ማክበጃ ምክንያት ተደርጎ እንዲያዝ። የወንጀል ድርጊት አፋጸም ባገናዘበ መልኩ አንደኛና ሁለተኛ ተከሳሾች በሞት ቅጣት እንዲቀጡ ፍርድ ቤቱ በወንጀል ሕግ አንቀጽ 117 እና 375 585 590 እና 539 አንድ ሀ መሰረት በወንጀለኛ መቅጫ ስነ ስርዓት ቁጥር 149 መሰረት የቅጣት ውሳኔ በሙሉ ድምጽ ሰጥቷል። አንደኛ ተከሳሽ ሀና በየነ ገብረ ሕይወት፣ ሁለተኛ ተከሳሽ ብሩክ አለሙ ተሰማ በሞት እንዲቀጡ ተወስኗል። ቁሙልን ለፈለገ እኔም ፈለገ ነኝ በሉ። ስንቶቻችሁ ናችሁ በየቤተክርስቲያኑ በየምኑ ሄዳችሁ ማታውቁትን ስንቶቻችሁ ነው ያስኬደው? ስንቶቻችሁ ነው መዝሙር ያዘመረው? ሶሻል ሚዲያ ላይ ያላችሁ ቲክቶክ ላይ ያላችሁ ለፈለገ መቆም አለባችሁ። አብራችሁት የነበረችሁ ቲክቶከሮች ዛሬ ታላችሁ ድምጾቻችሁ በእናንተ ምክንያት ፈለገ ሲሰደብ አልነበረ? እነዚህ ባለጌ ሰብስቦ ቤተክርስቲያን አዋቂ ነኝ ይላል። እነዚህ ዛሬ ጨፍረው ነገ ለሚደንሱት ይያሉ ሲሰደቡ በእኛ አልነበር? ውጡለታ 1 ሚሊዮን 20 ሚሊዮን 30 ሚሊዮን ያላችሁ ፎሎ ወጣችሁ ተናገሩ። የማንን ጎፈሬ ነው የምታበጥሩት? በዚህ ያህል ደረጃ ወይ ጌም ልጫው ስለሆነ ወይ ደግሞ ባለፈው ቴዲ ቤት ይቀጥላል ስለተባለ ስለመታችሁ እኛ እኮ ፋራ አይደለም። ቁርጥ ያለ ነገር የምትልኩት ቁርጥ ያለ ነገር ከዛ ገጣጥማችሁ እንዴ የራቁት ፎቶ እያመጣችሁ የሰው ነው ትሉ የለ እንዴ የዛ ሰው ነው ብላችሁ ግምት ትሉ የለ አንዴ በኤአይ የሰራችሁ አንዴ በምን በዚህ ነው ያልክ። ግን እሱን ለማዋረድ መሄዳችሁ ነው። አይዋረድም ፈለገ እናንተ ናችሁ የተዋረዳችሁት። በዚህ ነው ያልክ ሰው ለመጣል እውነት አድርጎት እንኳን ከሆነ የሃይማኖት አባቶች ናቸው ሊገጽሱት የሚችሉት። ገንዘብ በልቶም ከሆነ መንግስት ህግ ነው ሊቀጣው የሚችለው። በህግ ደረጃ ገንዘቧ ይተበላች የተዋረደ ሴት ካለች በህግ ደረጃ ሴት ለሴት እንቆማለን የምትሉ አላችሁ። እዚህ ቲክቶክ ላይ ደግሞ ወጣሞች ለሴት እንቆማለን የሴት ተከላካይ ነን የሴቶች እድር ለምን እድርና ቁብ አታዘጋጅም ታዲያ? መጀመሪያ ሴት ለሴት ሳትዋደጂ ለሴት እቆማለሁ ብለሽ ወገብሽ ወጥረሽ ከምትወጪ መጀመሪያ ተዋደጂ። አትዋደጂም በጎሪጥ ነው የምትተያዩ። እምትቆሚው ራሱ አይቻችኋለሁ እኮ አንዳንዶቻችሁ እምትቆሙት ራሱ ጓደኛችሁ ከሆነች አዎ እቺ ሴት ጓደኛዬ ናት ቆይ ልቁምላት ብለሽ አንደኛዋ ሴት ስትጠቃቅን ለሷ አትቆሚ። የሴቶች ቋሚ ነን የምትሉ አላችሁ የሴት በረኞች። እሺ ባካችሁ መጀመሪያ እርስ በርስ ተዋደዱ። መጀመሪያ እርስ በርስ ጎበዝ በርቺ ጥሩ ኮሜንት ተሰጣጡ።